ሰላም ጋይስ እንዴት ናችሁ? አሁን የምገኘው ሎሬንቲና ውስጥ የሚገኘው ማክሲሞ የሚባል ሾፒንግ ሴንተር ነው። ይሄ በጣም ትልቅ ሾፒንግ ሴንተር በጣም ብዙ የተለያዩ ብራንድ የሆኑ ሾፒንግ ቦታዎች አሉት። ለማንኛውም በዚህ ቪዲዮ ፕሪማርክ ውስጥ የሚገኘውን ፕራይስ የልብስ መሸጫ ፕራይስ የልብስና ጫማ መሸጫ ፕራይስ ነው ለእናንተ ማሳያችሁ። 100 ዩሮ መደበናል። በዚህ በ100 ዩሮ ምን ያህል ልብስ እንደምንገዛ ለእናንተ አሳያችኋለሁ። አብራችሁን ቆዩ። ሳጠራችንን እንያዝ። እንካ አንድ ይበቃናል። ጋይሶች በጣም አራሪፍ ልብሶች አሉ እንዳዩዋቸው። መታችሁ ግዙ ማለት ባትገዙም ራሱ መታችሁ ማየት ትችላላችሁ። ሀሳባችሁን ትቀይራላችሁ። ከዛ በኋላ እንድትገዙ ያደርጋችኋል። ልብሶች በጣም ያማምራሉ። ኧረ ማስታወቂያ ለፕሪማርክ ጋይስ በነፃ ታምራለች። ሼፍ ሬሚስ ብሬክፋስት ክለብ ስንት ነው የሚለው? 4 ብር ከ50 4 ዩሮ ከ50 እንያዘዋ። ሳይዙ ነው ስንት ነው ሳይዙ? 8 ዩሮ ነው ጭራሽ ጋይስ። ይሄ 8 ዩሮ ነው። 4 ከ50 መስሎኝ ነበር። ኦኬ እንቀጥላለን። እንዴ እቺ በጣም ነው የምታምረው ጋይስ። ለልጆች የምትሆን ቱታ ማለት ከሱሪው ጋር 10 ዩሮ ነው የምትሸጠው። እችን እንይዛታለን። እዚህ ጋር እንደዚህ አይነት ልብሶችም አሉ። 10 ዩሮ የሚሸጡ ናቸው። እዚህ ጋርም የተለያየ የልጆች ጂንስ አለ። እንደምታዩት በጣም ነው የሚያማምሩት። 13 ዩሮ ነው የሚሉት። ጋይስ በቃ ያየሁትን ሁሉ መግዛት ነው የሚያምረኝና 100 ዩሮ አይደለም 500 ዩሮ የሚበቃኝ አይመስለኝም ከዚህ ቤት ቶሎ ካልወጣው ጋይስ። በተለይ ልጆች ያላችሁ ሰዎች ታውቁታላችሁ። እዚህ ጋር ለብርድ ጊዜ የሚሆን ቱታዎች አሉ። በጣም ነው የሚያማምሩት። 7 ዩሮ ናቸው። አይ ቲንክ አንዱ ነው 7 ከላይም 7 ከታችም 7 ነው። ጋይስ እየከመር ነው እንደምታዩት ጋይስ። እዚህ ጋር ሴል ወጥቷል። 4 ብር ከ50 የነበረው 1 ብር ከ50 ሆኗል። እዚህ እንኳን በደንብ ነው የምንሸምተው። እዚህ ጋር 2 ዩሮ አሉ የተለያዩ የልጆች ቲሸርት።
ሌላ ኮምፕሌት ከሹራብም ሱሪ ምናምን ነገር ወደ 13 11 ዩሮ ምናምን ነው የዋጋቸው ማለት ነው። ጋይስ እቺ ታምራለች በጣም በጣም ነው የምታምረው። 7 ዩሮ ነው የሚሏት። እቺ ቲሸርት ደግሞ 2 ዩሮ። ይሄ ለወንዱ ልጅ ይሆናል ማለት ነው። ጋይስ የያዝነው ባስኬት ሞልቷል ውስጥ ጋይስ እነዚህ ፖኬሞኖች በጣም ነው የሚያምሩት ሹራቦች። እንደምታዩት 7 ዩሮ ነው የሚሸጡት። መጨረሻ ላይ ምን ያህል እንደከፈልኩ አብረን እናያለን። ለማንኛውም አብራችሁን ቆዩ ጋይስ። ላስት ይር ከጀርመን የገዛኋቸው ቱታዎች ወገባቸው እንትን አይልም ነበር፣ አይሰፋም፣ ላስቲክ የለውም ነበር እና በጣም ነበር እንትን የሚለው። ይሄኛው ግን አሪፍ ነው፣ ማጥበብም ማስፋትም ይቻላል። which is good። ታምራለች። እችም 7 ዩሮ ነው የምትሸጠው። ታምራለች። 9 ዩሮ ነው የምትሸጠው። የምታምር ሹራብ ነች። ጋይስ አይን አዋጅ ነው የሚሆንባችሁ። በጣም እዚህ ውስጥ ገብታችሁ በአቀዳችሁት መሰረት ልብስ መግዛት በጣም ከባድ ነው። 100 ዩሮ ምን ያህል ልብስ ይገዛል ብዬ ነበር ያሰብኩት። አይሮ ነው ምን ያህል ሊመጣብኝ እንደሚችል አብረን እናያለን መጨረሻ ላይ ሲከፍል። ለማንኛውም ጋይስ እስካሁን የገዛሁትን ላሳያችሁ። ቁጥር 1 2 ይሄ ሙሉ ሴት ነው 3 በለው። በስማም ልብሶቹ ግን በጣም ነው የሚያማምሩት። ይሄ ለሴት ልጄ ነው። ይሄም ሴት ነው። ሱሪም ቱታም አለው። እቺ ጂንስ ልጣኛለች። የምታምር ጂንስ ነች። እያያችሁት ነው። ተከምሯል። በስማ እጄ መያዝ ሁሉ እስከሚያቅተው ድረስ ነው። መቼ ነው ይሄን ሁሉ የከተትኩት? እግዚአብሔር ያውቀው ስንት 100 ዩሮ እንደምከፍል ጋይስ። ይህንን ቪዲዮ ሰብስክራይብ ካላረጋችሁ በስተቀር ኪሳራ ውስጥ ልከቱኝ ነው። እቺ ቱታ ታምራለች። እዚህ ጋርም ሌላ ቱታ አለ። ዘ ላስት 2 የልጆች ቲሸርቶች። ኦ ማይ ጋድ ምን ያህል ብር እንደሚከፍል ይመስላችኋል ጋይስ? እሱን ከትንሽ ጊዜ በኋላ ታዩታላችሁ። አብራችሁን ቆዩ። ዋው 4 ዩሮ ትያዛለች። አረ ከዚህ ቤት እንውጣ ጋይስ። በስማ ጋይስ ቲሸርቶቹ አይ ካንት ሁሉንም ውሰደው ነው የሚያስብለው።
ይሄም 4 ዩሮ ነው የሚሸጠው። ጋይስ ይሄ ደግሞ የጫማ የሚሸጥበት ፓርት ነው። እንደዚህ አይነት ጫማዎች ከፈለጋችሁ ስንት ነው የሚሸጡት? 20 ዩሮ። ታምራለች። በጣም ነው የምታምረው ጋይስ። እችንም ልግዛት። ጭራሽ የምትበራም ነች ጋይስ። ሰባት ዩሮ ነው የሚሉት። ጋይስ አሁን ልከፍል እየሄድኩ ነው። እንደምታዩት ሞልቷል፣ ጤም ብሏል። በጣም ነው የጓጓሁት ስንት ብር እንደምከፍል ለማየት። ሶሪ እዚህ ጋር መግባት አይቻልም እንዴ? ጋይስ እራሳችሁ ናቸው ስካን እያደረጋችሁ የምከፍሉት። እስቲ ጋይስ ስካን ልናደርግ ነው። ለማንኛውም ራሳችን በራሳችን ነው የምናስተናግደው እንደምታዩት። አርባ 44 ዩሮ ደርሷል ጋይስ። Le medie, quelle large praticamente e le medium le piccole. ጋይስ ጨርሰናል። ስንት ብር እንደመጣ አልነግራችሁም። አሁን በጠቅላላ እንደምታዩት ስካን አድርገን ጨርሰናል። አሁን ባግ ውስጥ ልንከተው ነው። Only the clothes. ጋይስ እጄ መያዝ ከብዶኛል እንደምታዩት። ኦ ማይ ጋድ በጣም ከባድ ነው። በጣም ከባድ ነው። ምን ያህል እንደከፈልኩ ብታውቁ እሱን ሰብስክራይብ ካደረጋችሁ በኋላ ነው የምነግራችሁ። ለማንኛውም ጋይስ 100 ዩሮ ምን ያህል ልብስ ልገዛ እችላለሁ ብዬ ገብቼ ጉድ ሆንኩላችሁ። ምን ያህል ብር እንደከፈልኩ ብታውቁ ታዝኑኛላችሁ በእውነት። ለማንኛውም እሱን ከማስታወቂያ በኋላ ምን ያህል እንደከፈልኩ ምነግራችሁ። ጋይስ 174 ዩሮ ነው የከፈልኩት። በጣም ብዙ ልብስ ነው የገዛሁት። አክቹአሊ ልገዛ ያሰብኩት በ100 ዩሮ ነበር ባጀት የነበረው። 74 ዩሮ ኤክስትራ አውጥቻለሁ ማለት ነው። ግን በጣም ሳቲስፋይ ነኝ። በጣም አሪፍ ልብሶች ናቸው የገዛሁት። ከዚህ በፊት ጀርመን ላይም እንደዚህ አይነት ቪሎግ ሰርቼላችሁ ነበር። ኦልሞስት ተቀራራቢ አይነት ፕራይስ ነው ያለው። ፕሪማርክ ኤቭሪዌር ኢዝ ሴም። ግን መታችሁ ሮም ከመጣችሁ አሪፍ እቃ ታገኛላችሁ። መጣችሁ ግዙ ከፕሪማርክ። ጋይስ የዛሬው የፕሪማርክ የሾፒንግ ቪሎግ ይህንን ይመስላል። ለማንኛውም በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። ለዩቲዩብ አዲስ የሆናችሁ ሰዎች እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ። ቴንክ ዩ። ለዛሬ ባይ።